ሰላም ጋይስ ሳምንታችሁ ጥሩ እንደነበር አልጠራጠርም። ቱዴይ የዛሬው ቪዲዮ ትሬድ የሳምንቱን ትሬድ ሪካፕ እና የሚቀጥለውን ሳምንት የጎልድን ማርኬት አውትላይን አብረን እናደርጋለን። በቀጥታ እንግባ። መጀመሪያ የምናየው ያው ትሬድ ሪካፕ ባለፈው ሳምንት የወሰድኳቸውን ነው ማሳያችሁ። ባለፈው ሳምንት አይ ቲንክ ወደ 6 ትሬድ ወስጃለሁ። የመጀመሪያው ፔር ጎልድ ነው። ጎልድ ላይ ሰኞ ዕለት ትሬድ ሪካፕ ላይ ቪዲዮ ከዚህ በፊት እንደሰራሁት ማርኬት ኦፕን ተደረገ፣ ከዛ መጣ፣ ከዛ ለጠበቁኝ ማለት ነው ሪቴስት እስካገኝ የሃዩን ወሰደና ሪቴስት እዚህ ጋር ሰጠኝ። በእርግጥ እዚህ ጋር በደንብ ማርኬት ኦፕን ሲደረግ ምርጥ ዲማንድ ዞን ፈጥሮ ነበረ። ከዛ ከሱ ሄቪ ሪቴስት አደረገና ተነሳ። ከሱ ሙቭ አመለጠኝ፣ ምክንያቱም ሰዓቱ አይ ቲንክ ገና ነበር ሰዓቱ ትሬዲንግ ከምከፍትበት ሰዓት ውጭ ስለነበረ አላየሁትም። ከዛ ከሱ ላይ ሪቴስት ጠበቅኩኝ። ልክ ማርኬት ሲከፈት ከሱ ጋር ትንሽ ሪቴስት ጠበቅኩና ከዛ ገባሁት ማለት ነው። የምፈልገውን ፐርሰንት ሪቴስት አየውና ያው ከዚህ ብሬክ ካረገበት ከ5 ሚኒት ማርኬት ስትራክቸር ከሰበረበት ሪቴስት ጠብቄ ገባው። ደን ማርኬቱ ያው መንዴም ስለነበረ ያን ያህል ሙቭመንት አልነበረው። ፋይናሊ ከብሬክ ኢቭን ትንሽ ከፍ ብሎ አይ ቲንክ ወደ 1.5 አወር ላይ አስወጣኝ ማለት ነው። ዘን ሐሙስ ማክሰኞ ዕለት አይ ቲንክ ትሬድ አላገኘሁም። ምንም የትሬድ ሴታፕ አልነበረም። እንደገና አይ ቲንክ ኒውስም ነበር መሰለኝ። ዘን ሮብ ዕለት አሁንም ሴም ፖዚሽን ነው ሴም ፖዚሽን ነው የገባሁት። ማርኬት ተከፈተ። then I waited for this point of interest zone። ይሄ ዞን የመረጥኩበት አንደኛ ፍሬሽ ዲማንድ ዞን 1 hour order block ነበረ። ከዛ ዲስካውንት ዞን ውስጥ እስኪገባ ጠበቁት። ማርኬቱን ዲስካውንት ዞን ውስጥ ገባ። ስትራክቸሩ እንደምታዩት ቡሊሽ ነበረ፣ 1 hour ቡሊሽ ነበረ። ከዛ I waited for 5 minutes break of structure። እዚህ ጋር 5 minutes structure እስኪሰብር ዌት አረኩኝ። then እዚህ ጋር ልክ ሲሰብር እዚህ ጋር ሰበረ ስትራክቸር። ከዛ በኋላ ደግሞ ሪቴስት አረገ። መጀመሪያ ይሄን 1 hour order block እና less than 50% ከ50% ዝቅ ብሎ ማርኬቱን ሪቴስት አደረገው ማለት ነው። እዚህ ጋር ያሉትን ሎ ሬዚስታንስ ሊኩዲቲ አይ ቲንክ የተወሰኑትን ወሰደ። then 5 minutes change of structure አየው። then ድጋሚ ሪቴስት አየው። ከዛ ሪቴስት ያየውበት ፌር ቫልዩ ጋፕ ኢንትሪ ሳይሆን ይሄ ከኦርደር ብሎክ ነው ያየሁት። ኦልሞስት 50% ኦርደር ብሎክ ሪቴስት አየው። then ታርጌት ያደረኩት ሃይ አክቹሊ ሃይ አይደለም ታርጌት ያደረኩት እዚህኛው ሜጀር ፍሬሽ ኦርደር ብሎክ ነው። እዚህ ጋር ብዙ ፍሬሽ ሰፕላይ ዞን እዚህ ጋር ነበረ። ከዚህ ሪያክት እንደሚያደርግ ማርኬት ስላወቅኩኝ እዚህ ጋር at the start of the major order block አረኩኝ። then ታርጌት ይመታልኝ ማለት ነው። then when we come to the third trade it was a loss actually እዚህ ጋር የገባሁበት አገባብ ትክክል አልነበረም። I didn't wait enough actually ማርኬቱም ያን ያህል ይሄ ከላስት ያደረገው ኢቨን ቲፒ እንደዚህ ቢሆን ራሱ ላስት ያደረገው ከትረስዴይ አፕ ቱ ፍራይዴይ አይ ቲንክ ይህም እንደዚሁ ነው። I could have waited ይሄንን ግን እዚህ ጋር ኦልሬዲ ሪቴስት ስላደረገ እና እዚህ ጋር ፌር ቫልዩ ጋር ሪቴስት አድርጎ ላይ ስትራክቸር ሲሰብር ነው የገባሁት። ይህንን ቤዚክ ሪቴስት ያደረገው ይህንን ነው። ይህንን እንዳለ ሎ ሬዚስታንስ ሊኩዲቲ ስዊፕ ካደረገ ከዛ የ4 hour ዲማንድ ዞን የምፈልግበት ውስጥ ገባ። ይኸው እዚህ ጋር ፍሬሽ ዲማንድ ዞን ነበረ፣ እሱን ነካልኝ። ከዛ ስትራክቸር ቼንጅ አሳየ። ከዛ ሪቴስት አደረገ። እዚህ ጋር መግባት ይችል ነበረ ግን አይ ቲንክ አምልጦኛል መሰለኝ። ደን እዚህ ጋር ግን ፌር ቫልዩ ጋፕ ውስጥ ገብቶ ወደ ሲሰብር ገባሁት። አንፎርቹኔትሊ በትንሽ ፒፕስ ነው የወጣሁት። ስቶፕ ሎሴን
ሰርቴን አማውንት እንደዚህ ባደረገው ራሱ እተርፍ ነበረ under this law but I couldn't for some reason. then ማርኬት actually TP ለትንሽ ይነካ ነበረ could have taken partial ወይም ዘጋው ነበረ I guess የሁሉ ሰዓት ሲቆይብኝ ቢያንስ ሎዝ አይሆንም ነበረ። ሶ የጎልድ ሪካፕ ይሄ ነበረ ማለት ነው። ቤሲክሊ እዛኛው ትሬዲንግ ቪዲዮ ላይ እንደጠቀስኩት የዲማንድ ዞን እየተከተልኩ ሊኩዊዲቲ ስዊፕት እያየሁኝ ከዛ ሪቴስት እየጠበቅኩ ነበረ ቡሊሽ ሙቭመንት እንዳለ ሲይዝ የነበረው እንደጠበቅኩት። ግን ያው ባለፈው ቪዲዮም ላይ ሜንሽን እንዳደረኩት እንደጠበቅኩት አይደለም። ማርኬት ኦል ታይም ሃይ ይወጣል የሚል እሳቤ ነበረኝ ግን which it didn't for some reason። ያው ሜጀርሊ ፕሌይ የሚያደርገው ፋንዳሜንታሉ ነው። ኒውሱን እሱም ወደኋላ እንመጣበታለን ማለት ነው። ግን I have managed to catch small moves። ይሄ እንዳለ የምታዩት ሃየር ታይም ፍሬም የ4 hour ኮንሶሊዴሽን ነው። ባለፈው ሳምንት ማርኬቱ እንዳለ ኮንሶሊዴት ነው ያደረገው ማለት ነው። ሶ አይ ቲንክ ማክሰኞ ዕለት ትሬድ አልወሰድኩም። ሶ ማክሰኞ ዕለት ያየኋቸው ጂቢፒ ፔሮች ነበሩ። ይሄ ጂቢፒ ፔር አስታውሳለሁ። ሶ ምንድን ነበረ ይሄ ትሬድ አይ ቲንክ ዴይሊ ላይ ስገባ ይህንን ያው አናሊሲስ ስላልሰራው ሃየር ታይም ፍሬም እዚሁ ሰርች የላችሁ ልውረድ ብዬ ነው። ዴይሊ ላይ ስገባ ኦቪየስ የሆነ ዳውንዋርድ ሙቭ ላይ ነበረ፣ ዳውንዋርድ ስትራክቸር ላይ then 4 hourም ዳውን ስትራክቸር ነበረ። ያው ክሊርሊ እንደምታዩት እዚህ ጋር ሃየር ሃይ አልወሰደም ማለት ነው። ሃየር ሃይ ክሬት አላደረገም። ይሄ ሁሉ ሎንግ ካንድል እንደምታዩት ምንድነው የ50% የ4 hour ሪቴስት ለማድረግ ነበረ ማለት ነው። ስለዚህ ሪቴስት እንዳደረገ አየው፣ ከዛ ወደታች እንደሚቀጥልም አየው ማለት ነው። ከዛ ፕሪቪየስ ዴይ ሊኩዲቲ ነበር ግን እኔ ያው ፎር ሾርት ተርም እንዲሆን ትሬዱ ወይም ጊዜያዊ ቶሎ እንደወጣ ገብቼ which it didn't by the way ምንድነው ከአንድ ቀን በላይ ሙሉ ቀን ፈጅቶበታል። ግን በዛ ሀሳቤ I just targeted this fair value gap 1 hour then ጠበቅኩት። ትሬዱ ማርኬት ተከፈተ፣ እዚህ ጋር ነው የገባሁት ማለት ነው። then 15 minute structure በደንብ ከሰበረ በኋላ I think 5 minute ላይ ነው የገባሁት መሰለኝ ይሄን ትሬድ። 15 minute structure ሰበረ፣ ማርኬት ተከፈተ ይኸው። ከዛ off of one hour order block የተወሰነ ሪያክሽን አየው which is manipulation right after market open። ከዛ የተወሰነ ሃይሽ ቴክ አደረገ። ሎወር ታይም ፍሬም order block ነበረ፣ እሷን ነካ። then ወርታች ሙቭ ማድረግ ሲጀምር 15 ሚኒት ስትራክቸር ሞስት ሊሰብር ነው መሰለኝ፣ ግን 5 ሚኒት በደንብ ሰብሮ ሪቴስት ሲያደርግ እዚያ ሪቴስት አድርጎ ሲመለስ ገባው ማለት ነው። then 1-4 ሪስክ ሪዋርድ አገኘው ማለት ነው። then I think ሌሎች 2 ትሬዶች ይቀሩናል መሰለኝ። አሁን በሴም ዴይ ነው የወሰድኳቸው ሌሎች ትሬዶች ነበሩ which is on GBP JPY። ያው ማክሰኞ ስለነበር ኒውስ ስለነበረ USD ኒውስ ስለነበረ I didn't want to risk taking trade on news days so ከዛን ቀን በፊት ሰኞ ዕለት I think ይሄን ትሬድ ወስጄ ነበረ። ይሄኛው actually I was against the trend for a certain reason ግን my reason was I think to catch up this ምንድነው የሚባለው higher time frame retest ነገር but የተወሰነ ሄዶልኛል፣ ኖት የተወሰነ ኦልሞስት ሄዶልኛል፣ ከ70% በላይ ወደ SRR ሄዶልኛል። ብሬክ አየው፣ ፌር ቫልዩ ጋፕ አየው። then I think 1 minute break of structure ነው የጠበቅኩት። then ሄደ but major trend ሎንግ ስለነበረ 4 hour 1 hour ብናይ እንደውም በቅርብ ጊዜም ኦል ታይም ሃይ ላይ ስለነበረ ያው ማርኬቱ አስወጣኝ ማለት ነው። then this was a loss but then ይሄንን ስለተረዳው the next day ነው I think the next day ከዚህ እንደወጣየው so ይሄንን ብናይ የትላንትናው ይሄ ሙቭ ምንድን ነበረ
የሜጀር 4 አወር አይ ቲንክ ዴይሊ ኦርደር ብሎክም ልንለው እንችላለን። እዚህ ጋም ፍሬሽ ዲማንድ ዞን ፈጥሮ ነበረ። እሱን ሪቴስት አደረገ። ደን ስትራክቸር እስኪቀይር አየው። ስትራክቸር ቀየረ በደንብ። ይህን ብናየው ሞስት ፕሮባብሊ የ15 ሚኒት ስትራክቸር ይሆናል። ደን ከቀየረ በኋላ አይ ዌይትድ ፎር ሪቴስት ኦልሞስት 0.5% ሊደርስ እና የዚህኛውን ኦርደር ብሎክ ሪቴስት እስኪያደርግ ጠበቅኩ። ከዛ አይ ቲንክ 1 ሚኒት ላይ ቡሊሽ ማርኬት ክሎዥር ጠበቅኩ። ከዛ አይ ታርጌትድ ዲስ ስዊንግ ሃይ ኦርደር ብሎክ፣ እዚህ ጋር ያለውን ኦርደር ብሎክ ታርጌት አደረግኩ ማለት ነው። እዚህ ጋር የነበረውን ኦርደር ብሎክ ይህን ሰብሮ አንዳንድ የኦርደር ብሎኩ ጋር መቶ ሪያክሽን ስለምናይ ማለት ነው። አይ ዲድንት ዋንት ቱ ሪስክ ኢት እዚህ ድረስ ለማድረግ እዚህ ጋር የነበሩት ሃይ ጋር አረግኩ። ደን ስዊፕ አደረገው ማለት ቲፒ ነቃ ማለት ነው። ኤንድ አይ ቲንክ ዳትስ ኦል የሳምንቱን የወሰድኳቸው ትሬዶች እነዚህ ነበሩ።